አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 12 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሃይማኖት ተቋማት የሚሳተፉበት በፌዴራል ደረጃ ካሉ የባለድርሻ አካላት ሀገራዊ የምክክር አጀንዳዎችን የማሰባሰብ መድረክ በቀጣይ ሳምንት ሊካሄድ ነው። አይዲ ፎር አፍሪካ ዓለም አቀፍ ጉባኤ በዛሬው ዕለት መካሄድ ጀመረ። ካናዳና ፈረንሳይን ጨምሮ ወደ ጋዛ በአፋጣኝ የእርዳታ አቅርቦት እንዲገባ እስራኤል መተላለፊያ ኮሪደሮችን ክፍት እንድታደርግ ጠየቁ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሃይማኖት ተቋማት የሚሳተፉበት በፌዴራል ደረጃ ካሉ የባለድርሻ አካላት ጋር የሚደረገው ሀገራዊ የምክክር አጀንዳዎችን የማሰባሰቢያ መድረክ በቀጣይ ሳምንት ሊካሄድ ነው። በዚህ መድረክ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 30 ተወካዮችን ያሳትፋል ተብሎ ተጠብቋል። አህመድ አብዱራህማን ዝርዝሩን አዘጋጅቶታል። የሃይማኖት ተቋማት የሚሳተፉበት በፌዴራል ደረጃ ካሉ የባለድርሻ አካላት ጋር የሚደረገው ሀገራዊ የምክክር አጀንዳዎችን የማሰባሰቢያ መድረክ በቀጣይ ሳምንት ሊካሄድ ነው። የሃይማኖት ተቋማት የሚሳተፉበት በፌዴራል ደረጃ ካሉ የባለድርሻ አካላት ጋር የሚደረገው ሀገራዊ ምክክር አጀንዳዎችን የማሰባሰብ መድረክ በቀጣይ ሳምንት እንደሚካሄድ ያስታወቀው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። ኮሚሽኑ ይህን ያስታወቀው የፌዴራል ተቋማትና ማህበራት የምክክር ምዕራፍን በተመለከተ ለመገናኛ ብዙሃን ባለሙያዎች ገለጻ ባደረገበት መድረክ ነው። ዛሬ ማክሰኞ ግንቦት 12 2017 የተካሄደውን መድረክ በንግግር የከፈቱት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ የፌዴራል ተቋማትና ማህበራት የምክክር ምዕራፍ በቀጣይ ሳምንት ጁማ ግንቦት 22 እንደሚጀመር ገልጸዋል። ለ3 ቀናት ይቆያል የተባለው መድረክ የሚጠናቀቀው ግንቦት 24 2017 እንደሚሆንም ሂሩት ተናግረዋል። በመድረኩ ላይ 38 የሚሆኑ ተቋማትና ማህበራትን የሚወክሉ ከ800 በላይ ወኪሎች እንደሚሳተፉ ምክትል ዋና ኮሚሽነሩ አብራርተዋል። ከነዚህ መካከል የሃይማኖት ተቋማት እንደሚገኙበት ታውቋል። ኮሚሽኑ ባለው የአሰራር ስርዓት መሰረት ለእነዚህ ተሳታፊዎች ጥሪዎችን በማስተላለፍ ላይ እንደሚገኙም አክለዋል። ሀገራዊ ምክክር ኮሚሽኑ ከ2 ሳምንት በፊት ባሰራጨው መረጃ የፌዴራል ባለድርሻ አካላት የሚሳተፉበትን የአጀንዳ ማሰባሰብ መድረክ ለማካሄድ እየተደረገ ባለው ዝግጅት በፌዴራል ደረጃ ለሚገኙ ከሃይማኖት ተቋማት በተጨማሪ የሲቪል ማህበራት፣ መንግስታዊ ያልሆኑ ተቋማትና ሌሎች ባለድርሻ አካላት እንዲሳተፉ ጥሪ እየተደረገላቸው ይገኛል። በአዲስ አበባ ሚሊኒየም አዳራሽ ይካሄዳል ተብሎ በሚጠበቀው በዚሁ የአጀንዳ ማሰባሰብ መድረክ የእነዚህ ባለድርሻ አካላት ተወካዮች ይሳተፋሉ ተብሏል። በዚሁ መድረክ ላይ ተሳታፊ ከሚሆኑት መካከል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንደኛው እንደሚሆን ይጠበቃል። በዚህ መድረክ ላይ የሚሳተፉ ተወካዮችን እንዲልክ በቀረበለት ጥያቄ መነሻ የተሳታፊዎችን ምርጫ ለማካሄድ በዝግጅት ላይ እንደሚገኝ በሀገራዊ ምክክር የኢትዮጵያ ሙስሊሞች አጀንዳ አንደኛው አስተባባሪ ሀጂ ኑረዲን ጀማል ለሚንበር ቲቪ ተናግረዋል። እንደ ሀጂ ኑረዲን ከሆነ ሙስሊሙን በመወከል የሚሳተፉት ተወካዮች ብዛት 30 ነው። የተሳታፊዎቹ ስብጥር ከወጣቶች፣ ከሴቶች፣ ከዑለማና ምሁራን የሚመረጡ እንደሚሆንም ጠቁመዋል። ተሳትፎ ጥያቄ መሰረት 30 ሰዎች እንድንሳተፍ ሰጥተውናል። 30 ሰዎችን መርጣችሁ ላኩልን ብለዋል። ከዚሁ ጋር እነዚህ 30 ሰዎችና ልጅነት ያላቸው ሰዎችን መርጠን በስልጠና ለመስጠት እየተዘጋጀን ያለ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ2015 ያዘጋጀው የኢትዮጵያ ሙስሊሞች የምክክር አጀንዳ ራሱ 47 ጥያቄዎችን ያዘለ 9 አጀንዳዎች አቀርበን ነበር። በእነዚህ ዙሪያዎች ክልሎችን ሁሉ አሰልጥነናል። ኤክሰፕት ትግራይ አሁን ትግራይ የሚቀረን ያን ያሰለጠነው አሁን ደግሞ እነዚህ በፌዴራል ሌቨል ያሉ ሃይማኖት ተቋማት የሚዋዩበት ነው እና በዚሁ ደግሞ እነዚህ የምንመርጣቸው ከወጣቶች፣ ከሴቶች፣ ከዑለማና ከምሁራን ይሆናሉና ከነዚህ ውስጥ እንግዲህ እነዚህን አጀንዳዎች ይዘው ገብተው የአጀንዳ እንዲያዘልን የአጀንዳ ልየታ ፕሮግራም ሆነና ያቀርቡልናል። በዚህ መልኩ እንግዲህ ዝግጅታችን እንደዚህ ያደርግናል ያለው ኢንሻአላህ በዚህ ሳምንት መጨረሻ አካባቢ ስልጠና ልንሰጥ እንችላለን። እንደተበቻቸልን ፕሮግራሙ እንደተሳታፊዎች ምክር ማለት ነው። ባለፈው ታህሳስ ወር የሥራ ዘመኑ ለተጨማሪ 1 ዓመት የተራዘመለት የሀገራዊ ምክክር ኮሚሽን በሀገር አቀፍ ደረጃ ለሚካሄደው ምክክር የሚቀርቡ አጀንዳዎችን
ከክልሎችና ከከተማ አስተዳደሮች ሲያሰባስብ ቆይቷል። ከ10 ክልሎች ከአዲስ አበባና ድሬዳዋ ከተማ አስተዳደሮች የተሰባሰቡ የምክክር አጀንዳዎችን ከወራት በፊት የተረከበው ኮሚሽኑ በጸጥታ ችግር ምክንያት የዘገየውን የአማራ ክልል ተመሳሳይ ክንውን ባለፈው ወር መጀመሪያ ላይ አጠናቋል። አሁን ደግሞ ሀጅን የተመለከተ ኸበር እናጋራችሁ። ኢንዶኔዥያዊው ሀጂ ሌጊማን ቤታቸውን የሚመሩት በጽዳት ሰራተኝነት በሚያገኙት ገንዘብ ነው። እንደ አብዛኛው ሙስሊም ቢሞላልኝ ሀጅ ማድረግ እፈልጋለሁ የሚል ምኞት ታቅፈው ኖረዋል። ይሁን እንጂ ምኞት ብቻ ታቅፈው አልተቀመጡም። ለዚህ እንዲያግዘኝ በሚል ከ40 ዓመት በፊት ገንዘብ መቆጠብ ጀመሩ። ጊዜውን መለስ ብለው ሲያስታውሱት እንደ አውሮፓውያኖች አቆጣጠር በ1986 መሆኑ ነው። ታሪካቸውን ላጫወቱት የገልፍ ኒውስ ጋዜጠኛ ያን ጊዜ ቁጠባውን የጀመርኩት ባለቤቴ ስላበረታታችኝ ነው ብለዋል። በመሃል ቁጠባውን የሚያስተጓጉል ነገር ባይጠፋም በርትተን ለመቆጠብ ሞክረናል ያሉት ኢንዶኔዥያዊው ተስፋ ባለመቁረጥ በመጨረሻ ያሰቡት ሞልቶ በዘንድሮ ዓመት ሀጅ ለመሳተፍ ምዝገባ ማከናወናቸውን ተናግረዋል። ባል ከ40 ዓመት በኋላ ውጥናቸው ሲሰምር ለተናፋቂው ጉዞ የተነሱት ብቻቸውን አይደለም። አይዞህ በርታ ያሏቸውን ሚስታቸውን አስከትለው ከሰሞኑ ሳውዲ አረቢያ ገብተዋል። ሳውዲ ከደረሱ በኋላ ሲናገሩ ደስታው ሊገለኝ ነው፣ ካባን ፊት ለፊት አየዋለሁ ብዬ አላስብም ነበር፣ አልሐምዱሊላህ ለዚህ በቃው ብለዋል። በዓለም ከፍተኛ የሙስሊሞች ቁጥር ባለባት የሀጂ ሌጊማኒ ሀገር ኢንዶኔዥያ በዘንድሮ ዓመት 221,000 ምዕመናን በሀጅ ለመሳተፍ ተመዝግበዋል። በዘንድሮ ሀጅ ስነ ስርዓት ላይ የሚሳተፉ ኢትዮጵያውያንን ጨምሮ ከተለያዩ የዓለም ሀገሮች የተነሱ ምዕመናን ሳውዲ አረቢያ መግባት ከጀመሩ 3ኛ ሳምንት አልፏል። ከኢትዮጵያ በክንውኑ ላይ ለመሳተፍ 6,000 ምዕመናን ተመዝግበዋል። ኢትዮጵያውያን ጉዞውን የሚያደርጉት በአፍሪካ ግዙፉ የኢትዮጵያ አየር መንገድና በሳውዲ አረቢያው ሳውዲ አየር መንገድ ነው። ከአየር መንገዶቹ መካከል 4,000 ሁጃጅ የሚያሳፍረው የኢትዮጵያ አየር መንገድ እንደሚሆን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ኃላፊዎች ተናግረዋል። ፉሪ ላይ ለሚገነባው ዋና መስሪያ ቤት የሚውል 5000 ካሬ ሜትር መረከቡን የሸገር ከተማ መጅሊስ አስታወቀ። ከድር ከማል ዝርዝር አለው። ፉሪ ላይ ለሚገነባው ዋና መስሪያ ቤት የሚውል 5000 ካሬ መሬት መረከቡን የሸገር ከተማ መጅሊስ አስታወቀ። በኦሮሚያ ክልል የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በፉሪ ከተማ ለሚገነባው ዋና መስሪያ ቤት የሚውል 5000 ካሬ መሬት ርክክብ ማካሄዱን ያስታወቀው በትላንትናው ዕለት ነው። ምክር ቤቱ የዋና መስሪያ ቤቱን ግንባታ ከሚያካሄድበት መሬት በተጨማሪ ለ9 መስጂዶች ግንባታ ቦታ መረከቡን በኃላፊዎች በኩል ገልጿል። የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ይህን ያስታወቀው ሰኞ ግንቦት 11 2017 በጽሕፈት ቤቱ በሰጠው መግለጫ ላይ ነው። በመግለጫው ላይ ከፍተኛ ምክር ቤቱ የመሬቶቹን ርክክብ ያከናወነው ባለፈው ሳምንት ግንቦት 6 2017 መሆኑንም ኃላፊዎቹ ተናግረዋል። ባለፉት ጊዜያት ምክር ቤቱ አከናውኛለሁ ያላቸው ጉዳዮች በኃላፊዎች በተዘረዘሩበት መግለጫ ላይ የዋና መስሪያ ቤቱ ግንባታ ይካሄድበታል በተባለበት ፉሪ ክፍለ ከተማ ለ2 መስጂዶች ግንባታ የሚውል ተጨማሪ መሬት ርክክብ መደረጉ ተገልጿል። የቀሪዎቹ መስጂዶች መሬት በኮየ ፈጬ፣ ለገጣፎ እና ገላን ክፍለ ከተሞች ላይ እንደሚገኝም አብራርተዋል። የ9 መስጂዶች ግንባታ መሬት ርክክብ ተደርጓል በተባለበት ሸገር ከተማ በ2015 አጋማሽ ቢያንስ 19 መስጂዶች ሕገወጥ ተብለው መፍረሳቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በወቅቱ ባወጣው መግለጫ ገልጾ ነበር። የመስጂዶቹን መፍረስ ተከትሎ በአዲስ አበባ ከተማ አንዋር መስጂድ በተነሳ ተቃውሞ የምዕመናን ሕይወት ተቀጥፈዋል። የምዕመናን ሕይወት የተቀጠፈው ግንቦት 18 2015 ከጁሙዓ ሰላት በኋላ ነበር። የሸገር ከተማ ተረክቤያለሁ ያለውን የመስጂድ መሬት ቀድሞ ከፈረሱት ጋር ሲነጻጸር ተመጣጣኝነቱን በተመለከተ ሚንበር ቲቪ ለኃላፊዎች ጥያቄ አቅርበዋል። ለጥያቄው ምላሽ የሰጡት የከፍተኛ ምክር ቤቱ ኃላፊዎች አሁን የተረከቡት የመሬት ይዞታ ከቀድሞው የበለጠ ነው ሲሉ ተናግረዋል። ኮሚቴ ተቋቁሞ 22 ዶላር አይተን ጂፒኤሱንም አለን በእጃችን ቶታል ጂፒኤስ ይሄን ማለት እንችላለን። ግን በቁጥር እኛ በቁጥር ከዛ በላይ እየጠየቅን ነው። በቂ ሙስሊሞች ጥያቄ በቂ ያለም መስጊዶች በቂ አይደለም ብለን ኮንሰርን ስለማያደርግ ገና ይቀረናል ብለን ነው 20 የፈረሱት
ከ20 ትርፍ ሌላ እንፈልጋለን። ገና ትላልቅ ቦታዎች ያስፈልጉናል። ጃሚዓ ምንገነባበት የተለያየ ተቋማት ምንገነባበት ያስፈልገናል ብለን ጥያቄ ወደ 10 ምናምን ጥያቄ እኮ ብዙ ጊዜ ጠይቀናል። አሁንም ጅምር ጥሩ ጅምር መግለጫ ላይም እንደሰማችሁ ጥሩ ጅምር የተጀመረበት ኢለት ነው ብለን ነው መግለጫም የሰጠነው። አጠቃላይ ቅድም እንደተባለው አሁን 11 መሬት ነው 2 የቢሮ ማለትም የኦሮሚያ መጅሊስ አንዱ የኦሮሚያ መጅሊስ ነው 20 ሺህ ካሬ ቆየ ፈጬ ላይ እዚህ ደግሞ ለፉሪ አካባቢ ላይ የተሰጠን ክፍለ ከተማ ላይ የሸገር መጅሊስ ወደ 5000 ምናምን ካሬ ሌሎቹ 9 ደግሞ የመስጊዶች ናቸው። በተለያየ ክፍለ ከተማ 12ቱንም ተቻ ያደርግም ሌሎችን እንብታለን። ለምሳሌ ፉሪ ላይ ብቻ 2 የማሳሪዎች አሉ። ቆየ ፈጬ ላይ የማሳሪዎች 2 አለ። ለገጣፎ ላይ አንድ አለ። መልካኑ ላይ 2 አለ። ገና ያልደረስባቸው ገላን አንድ ገላን ላይ አለ። ሌላ ገላን ላይ አልተሰጠም። እንሄድበታለን ማለት ነው። አይዲ ፎር አፍሪካ ዓለም አቀፍ ጉባኤ በዛሬው ዕለት መካሄድ ጀመረ። ደህንነቱ የተጠበቀና ሁሉን አቀፍ የዲጂታል መታወቂያ ስርዓት ተደራሽነትን የሚያበረታታ በዲጂታል ማንነት ላይ የልምድ ልውውጥ የሚደረግበት አይዲ ፎር አፍሪካ ዓለም አቀፍ ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት በዛሬው ዕለት ተጀምሯል። ከ105 በላይ የዓለም ሀገራት በተሳተፉበት ከ50 በላይ የአፍሪካ ሀገራት በሚገኙበት በዚህ ጉባኤ ከ2000 በላይ ሰዎች ታዳሚ መሆናቸው ተገልጸዋል። ጉባኤው በአይዲ ፎር አፍሪካ እንዲሁም በኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት የተከፈተ ሲሆን ከዛሬ ማክሰኞ ግንቦት 12 እስከ 15 2017 ዓመተ ልደት ይቀጥላል ተብሏል። 4 ቀናት በሚቆየው በዚህ ጉባኤ በተለያዩ ጉዳዮች ላይ የፓናል ውይይቶች እንደሚካሄዱም ተጠቁሟል። የጉባኤውን መጀመር ይፋ ያደረገው የጠቅላይ ሚኒስትር ጽህፈት ቤት ጠቅላይ ሚኒስትር አብይ አህመድ በጠቅላይ ሚኒስትር ጽህፈት ቤት በኩል በይፋ የተከፈተውን አይዲ ፎር አፍሪካ 2025 በማስተናገዷ ኢትዮጵያ ኩራት ይሰማታል ብለዋል። አይዲ ፎር አፍሪካ ማህበር ኢኮኖሚያዊ ልማትን፣ ዲጂታል ትራንስፎርሜሽንን እና ሰብአዊ ጥረቶችን የሚያበረታቱ ጠንካራና ኃላፊነት የሚሰማቸው የማንነት አውዶችን በመገንባት የአፍሪካ ሀገራትን ለመደገፍ ቁርጠኛ የሆነ የፓን አፍሪካ እንቅስቃሴ መሆኑንም ገልጿል። ጠቅላይ ሚኒስትር አብይ አህመድ በመክፈቻ ንግግራቸው ኢትዮጵያ ከተበታተነው የመታወቂያ ስርዓት አልፋ በዲጂታል ኢትዮጵያ 2025 ስትራቴጂ ወደ ተጀመረው አስተማማኝ ሁሉንም ያካተተ የፋይዳ ዲጂታል መታወቂያ መሸጋገሯን አጽንኦት ሰጥተዋል ተብሏል። 90 ሚሊዮን ሰዎችን ለመመዝገብ ታቅዶ እየተሰራ ለሚገኘው ለፋይዳ እስካሁን ከ15 ሚሊዮን በላይ ሰዎች ምዝገባ ማካሄዳቸውንም መረጃው ያመለክታል። ፋይዳ ሁሉም ዜጎች በተለይ ደግሞ ሴቶች፣ ወጣቶችና የተፈናቀሉ ማህበረሰቦች አስፈላጊ አገልግሎቶችን እንዲያገኙ እንደሚያደርግ ጠቅላይ ሚኒስትሩ አሳውቀዋል። እንደ ፋይናንስ፣ ጤናና ትምህርት ባሉ ቁልፍ ዘርፎች የተቀናጀው ፋይዳ 9.6 ትሪሊዮን ብር በዲጂታል ግብይት እንዲዘዋወር እያገዘ መሆኑንም ገልጸዋል። ኢትዮጵያ የዘንድሮውን ጉባኤ እንድታዘጋጅ የተመረጠችው ባለፈው ዓመት ደቡብ አፍሪካ ኬፕ ታውን ተደርጎ በነበረው ዓመታዊ ጠቅላላ ጉባኤ ላይ ነው። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሃይማኖት ተቋማት የሚሳተፉበት በፌዴራል ደረጃ ካሉ የባለድርሻ አካላት ጋር የሚደረገው ሀገራዊ የምክክር አጀንዳዎችን የማሰባሰቢያ መድረክ በቀጣይ ሳምንት ሊካሄድ ነው። በዚህ መድረክ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 30 ተወካዮችን ያሳትፋል ተብሎ ተጠብቋል። ከቆይታ በኋላ ካናዳና ፈረንሳይን ጨምሮ ወደ ጋዛ በአፋጣኝ የእርዳታ አቅርቦት እንዲገባ እስራኤል መተላለፊያ ኮሪደሮችን ክፍት እንድታደርግ ጠይቀዋል። ዝርዝሩን ይዘን እንመለሳለን። ይጠብቁን። ኢትዮጵያውያን የተገደሉበት አሜሪካ በየመን የስደተኞች ማቆያ ላይ የፈጸመችው ጥቃት እንዲመረመር አምነስቲ ጠየቀ። ዓለም አቀፉ የሰብአዊ መብቶች ተቆርቋሪ አምነስቲ ኢንተርናሽናል በአሜሪካ በተፈጸመውና
ኢትዮጵያውያንን ጨምሮ በርካታ ስደተኞች የተገደሉበት የየመን የስደተኞች ማቆያ የአየር ጥቃት እንዲመረመር አዲስ ባወጣው መግለጫ ጠይቋል። ድርጅቱ ምርመራ እንዲደረግበት የጠየቀው ጥቃት በሰሜን ምዕራብ የመን የሚገኘው የሳዕዳ የስደተኞች ማቆያ ማዕከል የተፈጸመው ሚያዝያ 20 2017 ነበር። አሜሪካ ጥቃቱን በፈጸመችበት ወቅት በስደተኞች ማቆያ ማዕከሉ 115 አፍሪካውያን ስደተኞች እንደነበሩና ከነዚህ 68ቱ በጥቃቱ መገደላቸውንና 47 እንደቆሰሉ በሀውስ የሚተዳደረው የሀገር ውስጥ ጉዳይ ሚኒስቴር ገልጿል። በጥቃቱ ከተገደሉትና ከቆሰሉት በርካቶቹ ኢትዮጵያውያን መሆናቸውን ቢቢሲ አናገርኳቸው ያላቸውን ስደተኞች ጠቅሶ ዘግቧል። በጥቃቱ ከተገደሉት ኢትዮጵያውያን መካከልም 3 የአጎትና የአክስት ልጆች በአንድ ላይ ሕይወታቸው ማለፉን የዜና ተቋሙ ከቤተሰቦቻቸው ለመረዳት ችያለሁ ብለዋል። አምነስቲ ባደረገው የሳተላይት ምስሎች ትንተና አሜሪካ በፈጸመቻቸው የአየር ጥቃቶች በሳዕዳ ማረሚያ ግቢ ውስጥ የስደተኞች ማቆያ ማዕከል እንዲሁም በስፍራው ያለ ሌላ ህንፃ መመታቱን መለየቱን አስታውቋል። ተቋሙ በስፍራው የወደቁ አስክሬኖችን እንዲሁም የነፍስ አድን ሰራተኞችን በከፋ ሁኔታ የቆሰሉ ሰዎችን ከተቀበሩባቸው ፍርስራሾች ስር ለማውጣት የሚሞክሩበት አሰቃቂ የሳተላይት ምስሎችና ቪዲዮዎችን መፈተሽንም ይፋ አድርጓል። በዓለም አቀፍ የሰብአዊነት ሕግ መሰረት ተፋላሚ ወገኖች ወታደራዊና ሲቪል ኢላማዎችን መለየት ብቻ ሳይሆን ወታደራዊ ኢላማ መሆኑን ማረጋገጥ አለባቸው። ካናዳና ፈረንሳይን ጨምሮ ወደ ጋዛ በአፋጣኝ የእርዳታ አቅርቦት እንዲገባ እስራኤል መተላለፊያ ኮሪደሮችን ክፍት እንድታደርግ ጠየቁ። ካናዳና ፈረንሳይን ጨምሮ ወደ ጋዛ በአፋጣኝ የእርዳታ አቅርቦት እንዲገባ እስራኤል መተላለፊያ ኮሪደሮችን ክፍት እንድታደርግ የጠየቁት 20 ሀገሮች ናቸው። ከካናዳና ፈረንሳይ ውጪ አውስትራሊያና ጃፓንን ያሳተፈው ቡድን መግለጫውን ያወጣው በውጭ ጉዳይ ሚኒስትሮች በኩል ነው። የእስራኤል ባለስልጣናት በተባበሩት መንግስታትና የሰብአዊ አጋሮች ድጋፍ ያላገኘ ወደ ጋዛ ሰብአዊ እርዳታ የሚገባበትን አዲስ አሰራር ይፋ ማድረጋቸውን ያስታወሰው መግለጫው በመላው ዓለም በግጭቶች ላይ የሰብአዊ መርሆችን ማክበር አስፈላጊ መሆኑን ያትታል። መግለጫው የሰብአዊ እርዳታ በጭራሽ ፖለቲካዊ መደረግ የለበትም ብሏል። ሀገሮች በመግለጫቸው ለእስራኤላውያንና ለፍልስጤማውያን ሰላምና ደህንነት ለማምጣት እንዲሁም ለመላው ክልል የረጅም ጊዜ መረጋጋትን ለማረጋገጥ ብቸኛው መንገድ ተኩስ አቁም ማድረግ መሆኑን ጠቅሷል። አያይዘውም ፍልስጤምና እስራኤል ሁለት ሀገሮች እንዲሆኑ የሚያደርገውን የመፍትሄ ሀሳብ መተግበር አስፈላጊ በመሆኑ በዚህ ዙሪያ እንደሚሰራ በድጋሚ አረጋግጠዋል። መግለጫው ላይ የፈረሙት የአውስትራሊያ፣ የካናዳ፣ የዴንማርክ፣ የኤስቶኒያ፣ የፊንላንድ፣ የፈረንሳይ፣ የጀርመን፣ የአይስላንድ፣ የአየርላንድ፣ የጣሊያን፣ የጃፓን፣ የላትቪያ፣ የሊቱዌኒያ፣ የሉክሰምበርግ፣ የኔዘርላንድ፣ የኒውዚላንድ፣ የኖርዌይ፣ የፖርቱጋል፣ የስሎቫኒያ፣ የስፔን፣ የስዊድን እና የእንግሊዝ የውጭ ጉዳይ ሚኒስትሮች ናቸው። የእስራኤል ወታደሮች ባለፈው 1 ዓመት ከመንፈቅ ጊዜ ውስጥ በሰነዘሩት የአየር ጥቃት ቢያንስ 53,000 ንጹሃን መገደላቸውን የጋዛ ጤና ሚኒስቴር መረጃ አመልክቷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።